ያለ እግዚአብሔር ፍቃድ በእናንተ ላይ የሚሆን ነገር የለም። ያያል፣ እንባችሁን ያያል፣ ሐዘናችሁን ያያል፣ የምታልፉበትን ያያል፣ የሚደረግባችሁን ያያል፣ ይመለከታል። ጌታ ባይመስልም ራሱ እግዚአብሔር ያያል። በጣም ተደጋጋሚ ተናግሮ ሊሆን ይችላል። መክብብ 3 ቁጥር 11 ላይ ነገርን በጊዜው ውብ አድርጎ ሰራው ይላል አይደል? አንተ በእግዚአብሔር መስመር ትክክለኛ መንገድ ላይ ሁን እንጂ ቆየ ማለት አላየም ማለት አይደለም። እያማረ ነው፣ እየተዋበ ነው። አንተ ብቻ ትክክለኛው መንገድ ላይ ትክክለኛው አቅጣጫ ላይ መሆን እርግጠኛ ሁን እንጂ የማያይ ራሱ መሰለሽ እንጂ እግዚአብሔር እንደሆነ ያያል። ላይመስል ይችላል፣ ግን እግዚአብሔር ያያል። አንዴ ጮክ ብላችሁ ታውጃላችሁ፣ እግዚአብሔር ያያል። ድገሙ በጌታ